ኑር እያልኩ ነው። አሁን የት ቦታ ዮኒ ማኛ ሞኒካን ስደቢ ብሎ ቪዲዮ የሰራውን ኤርትራውያኖችን ስደቢ ብሎ ቪዲዮ የሰራውን ማምጣት ያልኩት ማንም ኤርትራዊ መጥቶ ላይ ሲያቅረሽ አንድ ተናገረሽ አታቂ። ይሄ ደግሞ ሀቅ ነው። ሲያቀረሽ ያከበረ ኤርትራ መከበር አለበት። ኤርትራ አክባሪያችን ኢትዮጵያ አክባሪውን የሚያከብር ነው። በነገራችን ላይ ይሄ ማንም ያቀራል። አክባሪያችንን አክባሪ ነን። ተግባባን። አክባሪያችንን የምናከብር ሰዎች ነን። ከኤርትራ ጋርም ችግር የለብንም። አሁንም እላለሁ ከአማራ ጋር ለማገናኘት ምናምን የፈለጉን ነገር አለ። ኤርትራን ለምን አማራ ሙሉ ኤርትራ ገብቶ አብሯቸው አይኖርም? አይሞቀኝ አይበርድኝ። ችግሩ ምን አደረጉ? እንደዚህ የሚንጫጩት ማን ናቸው? ከነሱ የተደቀሉ ናቸው። ሌላ ታሪክ የለም። ባከበሩን ጊዜ አክብረናል። ኢትዮጵያዊ ሙሉ አክብረናል። እስቲ አንተ ኢትዮጵያዊ ነህ፣ ኢሳያስን ተሳደብ፣ ሙሉ ኤርትራ ይመጣብሃል። ራሱ ኢሳያስ የሻርክ ትራፊ ነው። ኢሳያስ ራሱ የሻራፊ ነው። ቤታዮ አርግዛ ልጅ አልወለደች። ምን ለምን ትከጃለች? ምንድን ነው የሚያካክደን ነገር አለ እንዴ? ምንድን ነው የሚያካክደን? ይሄ ማን ነው እዚህ ጋር? ይሄ ማን ነው እዚህ ጋር አርግዞ ተኝቶ የነበረው? ማን ነው? አርግዞ ተኝቶ የነበረው? እኔ እኮ መዋሸት አልችልም። ምን ያስዋሸኛል? የሰው ልጅ በውሸት ስም አላጠፋም። እኔ እኮ አርግዞሽ የተኛሽው እኩያ ልጅ ያለሽ አንቺ ነሽ። እዚህ ጋር እቺ ልጅሽ ናት እህቴ ብለሽ በጨው አይነሽን አጥበሽ መጣሽ። እኩያ ልጅሽ ናት። ያ በ13 በ14 ዓመትሽ ስትቀብጪ ወለድሻት። ግን ካድሻት። ይኸው ባልሽንም ካድሽ፣ እናትሽንም ካድሽ። ማን ነው የሚቀረው? እኔ እኮ ግራ የሚገባኝ ማን ይቀር ነው የኔ ጨዋታ። ማን ነው የሚቀረው? ተግባባን። እኛ ዝም አልን ማለት ፈራን ማለት አይደለም፣ ስድብ አይደለም። እኔ ማስረጃ ነው ማሳየው፣ ማስረጃ አሳያለሁ። አረ ይጻፉ ፕሊዝ። የእሷ ደጋፊዎች እኔ ጋር መጥተው የፈለጉትን መሳደብ ይችላሉ። የለቅሶ ሞጃቸውን ብቻ ነው ብሎክ ማድረጋቸው። ተግባባን። የለቅሶ ሞጂን ሚውት አድርጉልኝ። ከዛ ውጭ ግን የፈለጉትን መጻፍ ይችላሉ። አደራ የእኔ ወዳጆች፣ እዛ ሄዳችሁ ምንም እንዳጽፉ አደራ። እኔ ሌላውን አልነካም። አደራ አደራ አደራ። የእሷ ወዳጆች፣ የእኔ ወዳጆች አንድም ነገር እዛ ሄዳችሁ እንዳትናገሩ። እሷ ብላለች በጎቼ ሄዳችሁ ስደቡት ብላለች። በጎቼ ሄዳችሁ ስደቡልኝ፣ ዮኒ ማኛ ቤት ሄዳችሁ ስደቡልኝ ብላለች። ችግር የለውም። እነሱ የለቅሶ መጂ ሲያደርጉ ለአንዴና ለመጨረሻ ጊዜ ብሎክ አድርጋችሁ ገላግሉልኝ። በወልኩም ሚውት አድርጓቸው። ሌላውን ይጻፉ፣ ችግር የለም። ሌላው ችግር የለም። ስለዚህ አሁንም የምናገረው ምንድን ነው? በጎች መብታችሁ ነው መጻፍ፣ መብታችሁ የተከበረ ነው። ስለዚህ ኪድን ለማቀሳሰር ፈለጉ። አይ ኪዱ የለችበትም። ኪዱ ጌታን የምታውቀው ነገር የለም። ምን እንደተፈጠረ እንኳን አታውቅም። ኪዱ ሞኒካን ስደቢ ብሎኛል ብላ ቪዲዮ ሰርታለች። ሞኒካን ካልሰደብሽ ብላለች። አምጪ ቪዲዮ በለዋት። በቃ የራሳችሁ በጎቼ ልምከራችሁ። የኔ በጎች የቤታዮ ነኝ እኔ። በጎቼ ምን ታደርጉ መሰለሽ? ዮኒ ማኛ ሞኒካን ስደቢ ብለዋል ያለሽን ቪዲዮ ፖስት ችልም በለዋት እና በሞኒካ የተነሳ ነው የሰደበች። በሞኒካ የተነሳ ሞኒካን ለምን ተናገርካት? ለካ የመሰላት ከኤልሻዳይ ጋር ሌላ ነገር ያለን መስሏታል። ኤልሻዳይ እኮ የተማረች ልጅ ናት። መሀይም እኮ አይደለችም። ልጆች እንዳሉኝ ሚስት እንዳለኝ ዓለም ነው የሚያውቀው። የኔ ሚስቴ ማን እንደሆነች ልጆቼ ማን እንደሆኑ ዓለም ነው የሚያውቀው። ልጅሽን የካድሽ አንቺ፣ ቦይፍሬንድሽን የካድሽ አንቺ፣ እናትሽን የካድሽ አንቺ።
ምንም ምን የምክደው ነገር የለም። ዮኒ ማኛ ይሄን ክደዋል ወይ ዝዝና። ስለዚህ አሁንም የሚባለው ሞኒካን ተይ በኢትዮጵያውያኖች አትግቢ ብዬ የዛሬ ወር ተናግሬያት ሰድባኛለች። የዛሬ ወር ተይ በኢትዮጵያውያኖች መካከል አትግቢ ብዬ የዛሬ ወር ተናገርኳት። እቴቴ ምናምን አለች፣ ወጣች። ዛሬ አክሰንቷን ቅልጥፍ አድርጌ ያወጣሁት። ይኸው አክሰንት የሚባል የላትም። ይኸው ጭምብሏን ገለጥኩት። ሞኒካ የምታጃጅላችሁ የጎንደር ስታይል የፈረደበት ጎንደር አለ ይጫወታል። አማርኛውን አወጣ። ስለዚህ ይሄ ውሸታ ደግሜ ደጋግሜ የምላችሁ እኔ የኢትዮጵያን ሕዝብ አልሰደብኩም። ድሮ ደግሞ የድሮ እያመጣ ትግራይ ሕዝብ ይስተብሰኝ እንኳን አደረኩ። ይህቺያው ሞኒካ ናት። ይሄ አማርኛ የሞኒካ ነው። ታውቁታላችሁ? ይሄን አማርኛ ይሄን አማርኛ ከሞኒካ ሰምታችሁ ታውቃላችሁ? ቤተሰብ ከሞኒካ ሰምታችሁ ማታቁትን አማርኛ በልሳን እንድትናገር አረኳት። በልሳን ስሙ፣ በልሳን እንድትናገር አረኳት። ስራ የሌለ ቡዳ የተበደበሰ ያበዝባዛ የቡዳ ቡዳ በቃ ቢታጊሽ ስትሰጥ ትወድዳለ። አንተ በእናትህ አንተ አውቀው አንተ ራሱ አውቀው ይሉቃ። አዎ እኔ የሚማኛ ከተናገርኩ ማናንተ እካ ውሻ መጅገጡታ እቴቴው ብዙ የተበሳበሰ ማለት ነው። ስለዚህ ይሄ ውሸታ ደግሜ ደጋግሜ የምላችሁ እኔ በነገራችን ላይ እንዲህ ስታያት በፊልተር የማያምር ሰው የለም። ግን እኛ ከፊልተር ካወጣናቸው ደግሞ ምን ሊመስሉ እንደሚችሉ ማየት ይቻላል። ከፊልተር ሲወጡ እነዚህ ሰዎች ምን ይመስላሉ? እኛ በኢትዮጵያ ጉዳይ ነው፣ በግለሰብ ጉዳይ አንመጣም። ኢትዮጵያውያኖች መሀል አትግቢ ነው። አሁንም በኢትዮጵያውያኖች መሀል መግባት አንፈቅድም። ማናቸው እኚህ? አንዴ ስክሪንሻት ቤተሰብ ወደ ሌላ ላስተላልፈው። አንዴ ማዘርዬ፣ ኧረ ቀስዬ እንከባበር እንጂ ቤተሰብ።